የተወደዳችሁ የኢትዮ ትሩዝ ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ ጠቅላይ ሚኒስትር አብይ አህመድ ጥይት ኤክስፖርት ማድረግ ጀመርኩ አሉ። የሜካናይዝድ አቅም የሚያሳድግ መሳሪያ ማምረቻ ገንብተናልም ብሏል። የሻዕቢያው መንግስት 3 ኮንቴነር ተተኳሽ እንደዘረፋቸው ከተሰማ በኋላ የጥይት ማምረቻ ፋብሪካ ሲጎበኙም ተስተውሏል። ዝርዝሩን ይዘናል። በመቀለ 2 ስብሰባዎች ተካሂደዋል። አንደኛው ስብሰባ በጊዜያዊ መንግስቱ የተጠራ ሲሆን ሌላኛው ደግሞ ሰራዊቱ ያነጋግረን ያሉ ሰዎች የጠሩት ነው ተብሏል። ሁለቱንም ስብሰባዎች የተመለከተ መረጃም አለን። የኢትዮጵያ አየር ኃይል በከተሞች ላይ ድብደባ ፈጸመ። ጥቃቱ የተፈጸመው ባለፈው ማክሰኞ ሲሆን ዋና ከተማዋን ስጋት ውስጥ የጣለውን ውጥረት ተከትሎ የተወሰደም ነው ተብሏል። ተጨማሪውን ሰማላችሁ። የብልጽግናው መንግስት 600 ኤርትራውያንን በግዳጅ ከሀገር ማስወጣቱ ተሰማ። በጉዳዩ ላይ ለተባበሩት መንግስታት ድርጅት ደብዳቤ መጻፉም ታውቋል። እንቃኘዋለን። በክልሉ 90 ሺህ ብር በ100 ሺህ ብር እየተሸጠ ነው ተባለም። ከባንኮች በቀን ማውጣት የሚቻለው ገንዘብ 500 ብር ብቻ መሆኑም ተገልጿል። የፓርላማ አባሉ ከፍተኛ ኮንትሮባንድ እየተስፋፋ ነው ሲሉም ተናግሯል። ሌላኛው መረጃችን ነው። ምክትል ፕሬዝዳንቱ መከበባቸው ተሰማ። ጄኔራሎችም እየታሰሩ ነው የተባለ ሲሆን በሀገሪቱም የሰላም መደፍረስ ስጋት ተፈጥሯል። እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትር አብይ አህመድ ጥይት ኤክስፖርት ማድረግ ጀመርኩ አሉ። የሜካናይዝድ አቅም የሚያሳድግ መሳሪያ ማምረቻ ገንብተናልም ብሏል። የሻዕቢያ መንግስት 3 ኮንቴነር ተተኳሽ እንደዘረፋቸው ከተሰማ በኋላ የጥይት ማምረቻ ፋብሪካ ሲጎበኙም ተስተውሏል። ከእርሳቸው በፊት የነበሩት መንግስታት በኢትዮጵያ ውስጥ እንዲመረት ሲያደርጉት የነበረው ጦር መሳሪያን ማምረት ተግባርንም ሙከራ ነው ሲሉ ጠርተውታል። የሀገሪቱን የጨርቃጨርቅ ኢንዱስትሪዎችና የምግብ ማቀነባበሪያ ፋብሪካዎችን የዘጉትና በመቶዎች የሚቆጠሩ የፋብሪካ ሰራተኞችን ከስራ ገበታ ውጭ ያደረገ ፖሊሲን የዘረጉት ጠቅላይ ሚኒስትሩ አሁን ደግሞ የጥይትና መሳሪያ ማምረቻ ፋብሪካን ገንብቻለሁ ብሏል። በዚህ ተገነባ ባሉት ፋብሪካ እየተመረቱ ናቸው ያሏቸውን መሳሪያዎችንም ዘርዝረዋል። ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ፣ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። የሻዕቢያው መንግስት 3 ኮንቴነር ተተኳሽ ከባህር ላይ ጠልፎ እንደወሰደባቸው ከተጋለጠ በኋላ የተኳሽና ተተኳሽ ማምረቻዎቻቸውን ከባለስልጣኖቻቸው ጋር ሆነው የጎበኙት ጠቅላይ ሚኒስትር አብይ ባለፉት 3 ወራት ውስጥ 30 ሚሊዮን ዶላር የሚያወጣ ተተኳሽ ሽጠናልም ብለዋል። ይሁን እንጂ የትኛው ሀገር እንደገዛቸውና ስንት እንደሸጡለት ባያነሱም በጣም በርካታ ሀገራት ሲሉ ገልጸዋል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦልሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። ሀገሪቱን በምግብ ራሷን እንዳስቻሉ ሲገልጹ የሚደመጡት ጠቅላይ ሚኒስትሩ አሁን ደግሞ በጥይትና መሳሪያ ራሷን አስቻልኳትም ብሏል። ከሞላ ጎደል ያለባትን የአቅርቦት ችግር ፈተናል የሚሉት ጠቅላይ ሚኒስትሩም ከዚህ ቀደም በነበሩት መንግስታት በኢትዮጵያ ውስጥ የሚመረተውን መሳሪያ ሙከራ ነው ሲሉም ነው ያስታወሱት። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት መሳሪያ የማምረት ሙከራዎች ነበሩ። ጠቅላይ ሚኒስትሩ ይህንን ቢሉም በደርግ መንግስት ዘመን ጋፋት ኢንጂነሪንግና ሆርማት እንደዚሁም በኢህአዴግ ዘመን እርሳቸው ያፈረሱት ሜቴክ እስከ ታንክ የሚደርሱ የጦር መሳሪያዎችን ያመርቱ እንደነበር ግን የተለያዩ ድርሳናት ያመለክታሉ። በመቀለ 2 ስብሰባዎች ተካሂደዋል። አንደኛው ስብሰባ በጊዜያዊ መንግስቱ የተጠራ ሲሆን ሌላኛው ደግሞ ሰራዊቱ ያነጋግረን ያሉ ሰዎች የጠሩት ነው ተብሏል። በመቀለ ከተካሄዱት ስብሰባዎች በአንደኛው ላይ የጊዜያዊ መንግስቱ ፕሬዝዳንት ጌታቸው ረዳ የተገኙ ሲሆን በቅርቡ እኔን ማንሳት ይችላል ባሉትና የቀድሞውን የመንግስት ምክር ቤትን የተካው ጊዜያዊ ምክር ቤትም ቋሚ ኮሚቴውን ሲመርጥ ድምጽ ሲሰጡ ተስተውሏል። 7 ቋሚ ኮሚቴዎች ይኖሩለታል ተብሎለት የነበረው የጊዜያዊ መንግስቱ ጊዜያዊ ምክር ቤት ካቋቋማቸው
ኮሚቴዎች መካከል አንዱ የፕሪቶሪያው ስምምነት አፈጻጸምን የሚከታተል ቋሚ ኮሚቴ ነው። ይህ ቋሚ ኮሚቴ ባይቶና ፓርቲ አመራር አባሉ አቶ ዮሴፍ በረሀ እንዲመሩት ተመርጧልም ተብሏል። በመድረኩ ላይ አቶ ጌታቸው ረዳ ምንም ማስተያየት ያልሰጡ ሲሆን በዚህ ስብሰባ ላይ የህወሓት ጽሕፈት ቤት እስካሁን አልገባም። ሰራዊቱም ኮታ እንዲኖረው ስለመደረጉ ሲገለጽ ቢቆይም የትግራይ ሰራዊት አመራሮች እስካሁን በዚህ ምክር ቤት ውስጥ የሚወክሏቸውን አባላት ስለመተካታቸው ግን የተባለ ነገር የለም። በሌላ በኩል ሰራዊቱ ውሳኔውን እንዲያስፈጽምልን እንፈልጋለን ያሉ ሰዎች ተሰባስበው ምክትል ፕሬዚደንቱ ጀነራል ታደሰ ወረደና የክልሉ ሰላምና ደህንነት ቢሮ ኃላፊ ጀነራል ፍስሐ ኪዳኑን ለማነጋገር ፈልገው በሌላኛው የከተማው አዳራሽ ተሰባስበው እንደነበር ተሰምቷል። የመቀለ ከንቲባ እንዲሆኑ በህወሓት ጽሕፈት ቤት የተሾሙት ረዳኢ በርሀ ለኢትዮ ፎረም ሲናገሩ ስብሰባው የተጠራው ሰራዊቱ ባሳለፍነው ጥር የወሰነው ውሳኔ ተፈጻሚ እንዲሆን ለመጠየቅ ነው ብለዋል። ይሁን እንጂ የሰራዊቱ ከፍተኛ አዛዦች ማለትም ጀነራሎች በከተማ ውስጥ ባለመኖራቸው ለስራ ወደ ሽረ እንዳስላሴን በመጓዛቸው ውይይቱን ማካሄድ አልተቻለም ሲሉ ተናግሯል። በመሆኑም የፊታችን አርብ በሁለቱ አዛዦች መሪዎች ስብሰባው ይካሄዳል ምን የተባለው። ይሁን እንጂ የሰራዊቱ አዛዦችን በመወከል ጀነራል ዮሐንስ ወልደ ጊዮርጊስ የተገኙ ሲሆን ተሰብሳቢዎቹ ያነሱት ጥያቄም ተገቢ ነው፣ ይህንን ችግር ለመፍታት መስራት አለብን ሲሉ ተደምጧል። እዚህ ክንርኢ ክንበንተሕ ክንዛተይ ግቡእ እዩ ጥራሕ ዘይኮነስ እዚህ ተዘይገርና ከም ህዝብ ክንቅፅል ስለዘይንክእል ይህንን ችግር መፍታትና መነጋገር ተገቢ ብቻ ሳይሆን ይህንን ካላደረግን እንደ ህዝብ መቀጠል ስለማንችል ትኩረት ሰጥተን እንሰራለን። በትግራይ ህልውና ላይ ተግባብቶና መፍትሄ አስቀምጦ የሚቻለውን መፍትሄና የትግል መንገድ ሁሉም በሚቻለው ካላደረግም የጋራ ጥፋት ስለሆነ መምከር ግዴታችን ነው። የኢትዮጵያ አየር ኃይል በከተሞች ላይ ድብደባ ፈጸመም። ጥቃቱ የተፈጸመው ባለፈው ማክሰኞ ሲሆን ዋና ከተማዋን ስጋት ውስጥ የጣለውን ውጥረት ተከትሎ የተወሰደ እርምጃ ነው ተብሏል። አገዛዙ አየር ኃይሉን በተማሪም በታካሚም በተፈናቃይም በምርኮኛም በሀገሩ ዜጎች ላይ አሰማርቶ በርካቶችን የገደለበትና ቁስለኛ ያደረገበት እንደሆነ ይታወቃል። ከሞቃዲሾ አስተዳደር ጋር ገብቶበት የነበረውን ቁርሾም አንካራ ላይ ያደሰው የብልጽግናው አገዛዝ በቅርቡ ኢታማጆር ሹሙንም ጠቅላይ ሚኒስትሩንም ወደዛው መላኩም የሚታወስ ነው። ሉዓላዊነታችሁን ላንነካም ግዛታዊ አንድነታችሁንም ላንዳፈር ስምምነት ላይ ደርሰናል የሚል ፊርማን ሞቃዲሾ ላይ ፈርመው የተመለሱት ፊልድ ማርሻል ብርሃኑ ጁላ አየር ኃይላቸው ደግሞ በዛች ሀገር ከተሞች ላይ ድብደባን ይፈጽም ዘንድ ፈቃድ አግኝተዋል። ትናንት ማክሰኞን በተለይም በማዕከላዊ ሸበሌ ግዛት አልሻባብ ከሀገሪቱ ጦር የተረከባቸው ከተሞች ላይ ነው የኢትዮጵያ አየር ኃይል ድብደባ መፈጸሙ የተነገረው። ሁለት ከተሞች ላይ የተፈጸመው ጥምር ጥቃት እግረኛ ሰራዊቱን ለማገዝ ያለመ ነው ሲሉም በአካባቢው የሚንቀሳቀሰውን ኃይል የሚያስተባብሩት ኮማንደር አብዱላይ ሼክ ተናግሯል። በማዕከላዊ ሸበሌም በአሜሪካና ቱርክ ድሮኖች አማካኝነትም ተደጋጋሚ ጥቃቶች መፈጸማቸውን አክሏል። የሽብር ቡድኑ አልሻባብ በሶማሊያ በርካታ አካባቢዎች ላይ ማንሰራራትን አሳይቶ ቦታዎችን እየተቆጣጠረ ነው። ጠቅላይ ሚኒስትር አብይ አህመድ ላይ ከቀናት በፊት ሞርታር የተኮሰው ቡድኑ በዋና ከተማ ላይም ስጋትን ፈጥሯል። አየር መንገዶችም ወደ ሶማሊያ የሚያደርጉትን በረራም በጊዜያዊነት እያቋረጡ ይገኛሉ። በሶማሊያ የአሜሪካ ኤምባሲም ሞቃዲሾ ውስጥ በርካታ አካባቢዎች ላይ የሽብር ጥቃቶች እንደታቀዱ የሚያሳዩ መረጃዎች እንደደረሱት የሚገልጽ ማስጠንቀቂያ ማውጣቱ የሚታወቅ ነው። የሽብር ጥቃት እንደሚፈጸምባቸው ከሚጠበቁ ቦታዎች መካከል ደግሞ የሞቃዲሾ አደን ዓለም አቀፍ አውሮፕላን ማረፊያ አንዱ እንደሆነና በሀገሪቱ የሚገኙ የአሜሪካ ዲፕሎማቶችም ከቦታ ቦታ እንዳይንቀሳቀሱ ትዕዛዝ ማስተላለፉ ይታወሳል። የብልጽግናው መንግስት ከ600 በላይ የሚሆኑ ኤርትራውያንን በግዳጅ ከሀገር ማስወጣቱ ተነገረም። በጉዳዩ ላይ ለተባበሩት መንግስታት ድርጅት ደብዳቤ መጻፉም ተሰምቷል። የሻዕቢያና ብልጽግና ግንኙነት ቀስ በቀስ እየሻከረ አሁን ወደ ጦርነት ድባብ እየተቀየረ በሚገኝበት በዚህ ወቅት ነው የ4 ኪሎን መንግስት የሚከስ ደብዳቤ አምነስቲ የጻፈው። አምነስቲ ኢንተርናሽናል የኢትዮጵያው መንግስት 600 የሚያክሉ ኤርትራውያን ስደተኞችን ባለፉት 3 ወራት ውስጥ ብቻ ወደ ሀገራቸው መልሷል በማለት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በጻፈው ደብዳቤ ላይ ክሱን አቅርቧል። ድርጅቱ ኤርትራውያን ስደተኞች በኢትዮጵያ ውስጥ የተለያዩ የመብት ጥሰቶች እየተፈጸመባቸው ይገኛል ሲልም ነው የገለጸው። ኤርትራውያን ስደተኞችን ወደ ሀገራቸው ለመመለስ የሚደረጉ ጥረቶችን የሰብአዊ መብቶች ምክር ቤት እንዲያወግዝም ድርጅቱ ጠይቋል። በኢትዮጵያና ኤርትራ መካከል ውጥረቱ መካረሩን ተከትሎም የኤርትራ መንግስት የወታደራዊ ምልመላ እንቅስቃሴ መጀመሩን እንደተረዳ የገለጠው
አምነስቲ። ይህም ኢትዮጵያ ውስጥ የሚገኙ ኤርትራውያን ስደተኞችን ለአደጋ ያጋልጣቸዋል ሲልም ነው ያሳወቀው። ከዚህ በፊት ብልጽግና ያባረራቸው ስደተኞቹን በቡሬ አሰብ በኩል የተረከበው ሻዕቢያ የተወሰኑትን ማሰሩ፣ የተወሰኑትን ወደ ወታደራዊ ማሰልጠኛ መውሰዱና አንዳንዶቹን ደግሞ የገቡበት እንደማይታወቅ መገለጹ የሚታወስ ነው። አምባገነኑን የኢሳያስ አፈወርቂ አገዛዝን ሸሽተው በየሀገሩ ተበትነው የሚገኙ ኤርትራውያን በተለያዩ መንገዶች ለችግር መጋለጣቸውም ቀጥሏል። ሻዕቢያን ይፈነቅሉልኛል ያላቸውን ኤርትራውያን ስደተኞችን አዳራሾችን በመፍቀድ ጭምር እንዲሰባሰቡ እያደረገ ያለው የ4 ኪሎ መንግስት ደግሞ ሌሎችን በግዳጅ ጭኖ እየመለሳቸው ነው። እነዚህ ኤርትራውያን ስደተኞች ከቅርብ ጊዜ ወዲህ እያጋጠማቸው ያለው መመለስ ብቻም አይደለም መገደል ጭምር እንጂም። በቅርቡ በጅምላ እየታፈሱ ከታሰሩ የኤርትራውያን ስደተኞች መካከል ሊያመልጡ ነው በሚል ሁለቱ በአዲስ አበባ መገደላቸውና በዚህ ጥቃትም 11 ሰዎች መቁሰላቸው የሚታወስ ነው። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በሚገኝ እስር ቤት ውስጥ የተገደሉት ኤርትራውያን ሃኒባል ሰለሞንና አታክልት ኢሳያስ የተባሉ የ18 እና የ20 ዓመት ወጣቶች ስለመሆናቸው መዘገባችንም አይዘነጋም። በክልሉ 90 ሺህ ብር በ100 ሺህ ብር እየተሸጠ መሆኑ ተሰማ። ከባንኮች በቀን ማውጣት የሚቻለው ገንዘብ 500 ብር ብቻ ነውም ተብሏል። የፓርላማ አባሉ ከፍተኛ ኮንትሮባንድ እየተስፋፋ ነው ሲሉ ተናግሯል። አሁን ገና ኢትዮጵያ ይሆን የሚሉ ርዕሰ መስተዳድር ያሉት የቤንሻንጉል ጉሙዝ ክልል የወርቅ ማውጫም ወርቅም ባለስልጣናቱ በሚሳተፉበት ሁኔታ በኮንትሮባንድ የሚቸበቸብበት ነው። ለአንድ ወርም ለሳምንታት መብራት ከርዕሰ መዲናዋ ሳይቀር ሲጠፋም ከአዲስ አበባ ጋር የሚያገናኙ የየብስ ሁሉም መንገዶች ተዘግተው ክልሉ ባልታወጀ ከበባ ውስጥ ሲገባም አሁን ገና ኢትዮጵያ ይሆን የሚል ምላሽ የሚሰጡት አቶ አሻድሊ ሐሰን ፕሬዝዳንት የሆኑበት ክልሉ አሁን ደግሞ ካሽ ብር ራሱ የሚሸጥበት እንደሆነ ነው የተነገረው። ይህ ደግሞ በፓርላማ አባሉ ተረጋግጧል። የህዝብ እንደራሴዎች ምክር ቤት አባልና የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ዘርፍ ኃላፊ መብራቱ አለሙም የጥሬ ገንዘብ እጥረት በባንኮች መፈጠሩንና የኮንትሮባንድ ንግድ መስፋፋትን የተመለከቱት በምርጫ አካባቢያቸው በመተከል ዞን በመገኘት ባደረጉት ውይይት መሆኑን ተናግሯል። በክልሉ በዚህ አካባቢ አሁን 90 ሺህ ብር በ100 ሺህ ብር የሚሸጥበት ስለመሆኑ በማንሳት ኮንትሮባንድ ንግድ እጅግ በጣም ተስፋፍቶ ነው ያለው። ኦልሞስት ባንክ ገብተህ አሁን ብር ማውጣት አትችልም። ከ500 ብር በላይ ባንክ ካሽ አይሰጥም። አብዛኛውን ገንዘብ ወርቅ የሚገዙ ኮንትሮባንድ ውስጥ የተሳተፉ ሰዎች ናቸው። ብር እየተሸጠ ነው፣ ካሽ እየተሸጠ ነው። አሁን አዲስ አካባቢ መተከል አካባቢ 90 ሺህ ብር በ100 ሺህ ብር ነው የምትገዛው። ካሽ ስለሌለ ካሽ 90 ሺህ ብር ካለህ በአካውንት 100 ሺህ ብር ገብቶልህ 90 ሺህ ብር ካሽ ትሰጣቸዋለህ ማለት ያ ማለት ምን ማለት ነው? 900 ሺህ ብር ካሽ በ1 ሚሊዮን ብር ትገዛለህ ማለት ሶ ኦልሞስት ባንኮች አሉ። ነገር ግን መንግስት ሰራተኛውም ደሞዛችን በባንክ ነው የሚከፈለው። ባንክ ስንሄድ ግን የሚሰጠን 500 ብር ብቻ ነች። በዚህ እንዴት አድርገን የዕለት ፍጆታችንን እንዴት እንሸምታለን የሚል ብዙ ሮሮዎች ተነስተዋል። የመንግስት ሰራተኞች ደሞዛቸው በባንክ የሚላክላቸው ቢሆንም እንዲያወጡ የተፈቀደላቸው ግን 500 ብር ነውና ችግር ላይ ወድቀዋል ሲሉም ያክላሉ። ባንኮች የጥሬ ገንዘብ እጥረቱን በተመለከተ ሲጠየቁም የጸጥታ ችግር አለብን የሚል ምላሽ መስጠታቸው ነው የተሰማው። ማዕድናትም ይሁን ቡና በክልሉ በኮንትሮባንድ መልኩ እየተቸበቸበም ወደ መሀል ሀገርም ወደ ጎረቤትም ይሸጋገራል። ከ2 ሳምንታት በፊት በዚህ በቤንሻንጉል ጉሙዝ ክልል ምክር ቤት የተሻሻለው የክልሉ ህገ መንግስትና የምክር ቤት ተወካዮች ብዛት አዋጅ ተፈጻሚ እንዳይሆን አቤቱታ የቀረበበት ክልል እንደሆነ ይታወቃል። ከተቋሚ ቦሮ ዲሞክራቲክ ፓርቲ የተመረጡ 3 የክልሉ ምክር ቤት አባላትም የክልሉ ምክር ቤት በአብላጫ ድምጽ ያጸደቃቸው 2 አዋጆች ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለሀገሪቱ ህገ መንግስት ጉዳዮች አጣሪ ጉባኤ ዳኝነት መጠየቃቸውም እንደዚሁም ምክትል ፕሬዝዳንቱ መከበባቸው ተነገረም። ጀነራሎች መታሰራቸው ታውቋል። በደቡብ ሱዳን የተቋሚ ምክትል ፕሬዝዳንቱ መኖሪያ ቤት መከበቡን ተከትሎ የሰላም መደፍረስ ስጋት ተፈጥሯል። ፕሬዝዳንት ሳልቫ ኪርና ሪክ ማቻር ለ5 ዓመታት የቆየውን የእርስ በርስ ጦርነት ያስቆመውን የሰላም ስምምነት ከተፈራረሙ በኋላ ደቡብ ሱዳን አንጻራዊ ሰላም የሰፈነባት ሆና ቆይታለች። ኪር ማቻርን ማባረራቸውን ተከትሎ በታህሳስ 2013 የተቀሰቀሰው የእርስ በርስ ጦርነት ቁጥራቸው 400 ሺህ ደርሳሉ የሚባሉ ሰዎች እንዲገደሉ ምክንያት ስለመሆኑም ይነገራል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር አጋር የሆነ ከፍተኛ ወታደራዊ አዛዥ መያዙና ወደ ማቻር መኖሪያ ቤት ዙሪያ ወታደሮች መሰማራታቸው የእርስ በርስ ጦርነቱ እንዲያበቃ ያደረገውን የ2018ቱን የሰላም ስምምነት አደጋ ውስጥ ጥሎታል ነው የተባለው። ሁለቱ የሀገሪቱ መሪዎች ከፈረሙት ስምምነት
በኋላ ተደጋጋሚ የጎሳ ግጭቶች ተከስተዋል። በትናንትናው ዕለትም የማቻር ቤት በተከበበበት ወቅት የደቡብ ሱዳን መከላከያ ሰራዊት ኃላፊ ከምክትላቸው አንዱ የሆኑትን ሌትናንት ጀነራል ጋብርኤል ዶፕ ላምን በቁጥጥር ስር መዋላቸውን የማቻር ቃል አቀባይ ባወጡት መግለጫ አሳውቀዋል። ቃል አቀባዩ የጋራ መከላከያ ቦርድን የሚያከሽፍና በጥቅሉ ስምምነቱን አደጋ ላይ የሚጥል ተግባርን ብለውታል። በማቻር መኖሪያ ቤት አቅራቢያ የተላኩት የደቡብ ሱዳን ወታደሮች ጉዳይ በእጅጉ አሳስቦናል ያሉት ቃል አቀባዩም ይህ ድርጊት መተማመኑን የሚሸረሽር ነው ያሉት። የደቡብ ሱዳን ጦር ቃል አቀባይ ሜጀር ጀነራል ሉል ራዮ ኮንግ ባወጡት መግለጫ በታሰሩት ጀነራልም ይሁን ማቻርን ከበዋል በተባሉ ወታደሮች ጉዳይ ላይ ምንም ማለት አልፈልግም ነው ያሉት። በዛች ሀገር በመቶ ሺዎች የሚቆጠሩ ዜጎች እንዲገደሉ ምክንያት ከሆነው ግጭት ባሻገር 2.5 ሚሊዮን የሚሆኑ ደቡብ ሱዳናውያን ደግሞ እንዲፈናቀሉ ምክንያት እንደሆነም ይነገራል። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን።